አሜሪካ ቻይናን በምስጢራዊ የኒውክሌር ሙከራ ወነጀለች። የአሜሪካ መንግሥት ቻይና እንደ አውሮፓ አቆጣጠር 2020 ከህንድ ጋር በጋሏን ሸለቆ ከነበረው ደም አፋሳሽ ግጭት ጥቂት ቀናት በኋላ ምስጢራዊ የኒውክሌር ፍንዳታ ሙከራ አድርጋለች ሲል በይፋ ከሰሰ። ሙከራው የተካሄደው እንደ አውሮፓውያን አቆጣጠር 22 ሰኔ 2020 በቻይናው ሎፕኑር የኒውክሌር ሙከራ ጣቢያ መሆኑን አሜሪካ ገልጻለች። ቻይና ፍንዳታው በሴስሚክ መሳሪያዎች እንዳይታወቅ ዲካፕለንግ የተባለ የድምፅና ንዝረት መቀነሻ ዘዴ ተጠቅማለች ተብሏል። ቻይና ክሱን ፈጠራ ስትል ውድቅ ያደረገች ሲሆን ከ1996 ጀምሮ የኒውክሌር ሙከራ አቁሜያለሁ ብላለች። ዓለም አቀፉ የኒውክሌር ክትትል ተቋም ሲቲቢቲኦ እስካሁን ድረስ በጠቀሰው ቀን የተከሰተ የኒውክሌር ፍንዳታ አላገኘውም ብሏል። ይህ ክስ የቀረበው በአሜሪካና በሩሲያ መካከል የነበረው የኒውክሌር ጦር መሳሪያ ስምምነት ኒው ስታርት ካበቃ ማግስት መሆኑ ውጥረቱን ይበልጥ አሳሳቢ አድርጎታል። ፍሎ በማድረግ ቤተሰብ ይሁኑ። በሌላ ዜና ሩሲያ ኤስ-500 የሚሳኤል ሥርዓት የአሜሪካውን ኤፍ-22 እና ኤፍ-35 የተዋጊ አውሮፕላኖችን በተለየ ሁኔታ ዓላማ ለማድረግ የተነደፈ መሆኑን ገለጸች። ሩሲያ አዲሱን ረጅም ርቀት የአየርና የሚሳኤል መከላከያ ሥርዓቷን ኤስ-500 ፕሮሜቴስ እንደ ቀጣይ ትውልድ የሚሳኤል ሥርዓት የተሻሻሉ የስውር አውሮፕላኖችን ጨምሮ የአሜሪካ የአየር ኃይል ኤፍ-22 ራፕተር እና ኤፍ-35 ላይትኒንግ 2 እንዲያገኝ፣ እንዲከታተልና እንዲመታ የተነደፈ መሆኑን በይፋ ገልጻለች። እንደ ሪፖርቱ መሠረት የሩሲያ መከላከያ ባለሥልጣኖች ኤስ-500ን ከኤስ-400 ያሉ ቀደም ሲሉ ከነበሩት የሚሳኤል ሥርዓቶች በላይ በረቀቁ ቴክኖሎጂያዊ መሣሪያዎች የታገዘ እንደሆነ ያቀርባሉ። ሥርዓቱ የተሻሻለ ባለ ብዙ ድግግሞሽ ሬዳር አውታር አወቃቀር ከተሻለ የመረጃ ማስኬጃ ጋር የተዋሃደ መሆኑ ተገልጿል። ይህም በመሆኑ ዝቅተኛ የራዳር ምልክት ያላቸውን አውሮፕላኖች ማግኘት እንደሚያስችል ሞስኮ ትናገራለች። እነዚህ ችሎታዎች ከመደበኛ የአየር መከላከያ ሬዳሮች ለመሸሽ የተነደፉትን በተለይ ባለ አምስተኛ ትውልድ የስውር ተዋጊ አውሮፕላኖችን አድኖ ለመምታት እንደሚያግዝ ተገልጿል። የሩሲያ ምንጮች እንደሚያስረዱት የኤስ-500 የሚሳኤል መከላከያ ሥርዓት ከቀደም ሥርዓቶች ይልቅ የስውር ግቦችን በርቀት እንዲለይና እንዲከታተል በሚያስችል ዘመናዊ ቴክኖሎጂ የታገዘ በመሆኑ ሥርዓቱ የስውር አውሮፕላኖችን፣ የባሊስቲክ ሚሳኤሎችን፣ ሃይፐርሶኒክ መሣሪያዎችንና ከፍተኛ ከፍታ ላይ ያሉትን ኢላማዎች ከርቀት በመለየትና ሰፊ የሆነ አደጋ ክልል በመሸፈን ከርቀት የመምታት ብቃት እንዳለው ተገልጿል። በሌላ ዜና ዓለም አስደንጋጭ ኢራን በ5 ወራት ውስጥ 22 የኒውክሌር መሣሪያዎች ሊኖሯት ይችላል ተብሏል። የመካከለኛው ምስራቅ ቀይ መስመር ወደ መፍረስ ቀርቧል። የደህንነት ምንጮችና የኒውክሌር ባለሙያዎች እንደሚጠቁሙት ኢራን የሙሉ መጠን የኒውክሌር ፕሮግራሟን ያለ ከልካይ ከቀጠለች በአሁኑ ያላትን የተሻሻሉ ዩራኒየም አቅም መሠረት በግምት በ5 ወራት ውስጥ እስከ 2022 የኒውክሌር መሣሪያዎች ልታመርት ትችላለች። ይህ ግምት ኢራን የኒውክሌር ቀይ መስመርን ከተሻገረች በኋላ የመካከለኛው ምስራቅ የኃይል ሚዛን በእጅጉ ሊለወጥ ይችላል የሚለውን ስጋት የጨመረ ሲሆን በአሜሪካና በምዕራባውያን አገራት ላይ ያለው ጫና እንዲጨምር አድርጎታል። ሰላም ሁኑ።